የአስቸኳይ የጠቅላላ ጉባኤ ጥሪ ማስታወቂያ የሂራ ኢንተርናሽናል አካዳሚ የሥራ አመራር ቦርድ በአዲስ ከተመረጠበት የካቲት 15 ቀን 2018 ዓ.ም ጀምሮ የተጣለበትን አደራ ለመጠበቅና ጠቅላላ ጉባኤውን ከአጣሪ ኮሚቴ የቀረበለትን እንዲሁም ያጸደቃቸውን ውሳኔ ሐሳቦች ለማስፈጸም ያለ እረፍት ሲሰራ ቆይቷል። ላለፉት 4 ወራት በተከናወኑ ስራዎችም ዋና ዋናዎቹ ስራ አስኪያጅ መሾም፣ ለድርጅቱ ውድቀት ተጠያቂ አካላትን መለየትና እርምጃ መውሰድ፣ ኦዲት ምርመራ ማስጀመርና የወደፊት ስራዎችን ቅድመ ዝግጅት የመሳሰሉ ስራዎች ተከናውነዋል። እነዚህን ያለፉትን 4 ወራት የተከናወኑ ስራዎች የደረሰበትን ደረጃና ውጤት ለጠቅላላ ጉባኤው ለማሳወቅ የቦርድ ስራ አመራር ኮሚቴው ሰኔ 20 ቀን 2018 ዓመተ ምህረት ባደረገው ልዩ ስብሰባ ጉባኤው ለሐምሌ 12 ቀን 2018 ዓመተ ምህረት እንዲጠራ ወስኗል። በመሆኑም በዕለቱ ተገኝተው የድርጅቱን ስራ አፈጻጸም እንዲገመገሙ ጥሪያችንን እያቀረብን፣ በተጨማሪ ጥሪ ደርሶት ያለበቂ ምክንያት ከጉባኤው የሚቀር ማንኛውም አባል በድርጅቱ መተዳደሪያ ደንብ አንቀጽ 19 እና በንግድ ህግ መሰረት ስትራቴጂያዊ እርምጃ የሚወሰድበት መሆኑን በጥብቅ እናሳስባለን። የጉባኤው ቀን ሐምሌ 12 2018 ዓ.ም። የጉባኤው ቦታ ሐረር ከተማ ሻሽ ግራዥ አካባቢ ሃርላ ሆቴል። የጉባኤው ሰዓት ከማለዳው 2 ሰዓት ተኩል ጀምሮ። የሂራ አካዳሚ